የገና በዓል ታሪክ በአክሱም በጥንታዊው የአክሱም ባህል መሰረት የኢየሱስ ክርስቶስን ልደት ለአፍሪካ ያወጀው ንጉሥ የአክሱም ንጉሥ ባዜን ነበረ። ክርስቶስ ከመወለዱ ከ9 ዓመት በፊት እና ከ8 ዓመታት በኋላ በትንቢት እና በፍጻሜ መካከል ባለው የተቀደሰ የለውጥ ነጥብ ላይ ቆሞ የአክሱም መንግሥት ገዝተዋል። በመለኮታዊ ምልክቶችና በሰማያዊ ጥበብ በመመራት ንጉሥ ባዜን የተባረከ ጉዞውን የጀመረው ከአክሱም ሲሆን ጥንታዊና ኃይለኛ ስልጣኔ ነው። ከምስራቅ ከሌሎች ሰብአ ሰገል ጋር በመጓዝ የዓለም አዳኝ ወደ ተወለደበት ቤተልሔም እስኪደርስ ድረስ በረሃዎችንና መንግሥታትን አቋርጠዋል። ንጉሥ ባዜን ሕፃኑ ኢየሱስ ክርስቶስ ወደ ተኛበት ትሑት ቦታ ሲገባ ክብርን እንደሚፈልግ ገዥ ወይ ንጉሥ ሳይሆን እንደ እውነት አገልጋይ ሆኖ መጣ። ሰገደ፣ በአዲሱ መሲህ ፊት ተንበረከከ፣ እናም ሰገደ። በዚያ ልጅ ውስጥ ንጉሥ ብቻ ሳይሆን ለሰው ልጆች ሁሉ የተላከውን ብርሃንም አውቀዋል። ንጉሥ ባዜን ውድና ምሳሌያዊ ስጦታዎችን አቀረበ። ወርቅ፣ ንጉሥነትን የሚወክል የወርቅ ልብሶችና ጫማዎች የክርስቶስን መለኮታዊ ንጉሥነት የሚያከብሩ እንዲሁም ዕጣንን፣ ቅድስናን፣ ሰማያዊ ተልእኮውን የሚያከብሩ እነዚህ መሥዋዕቶች የቁሳዊ ዋጋ ያላቸው ሀብቶች ብቻ ሳይሆኑ የእምነት፣ የአክብሮት እና የትንቢታዊ ግንዛቤ መገለጫዎች ነበሩ። ንጉሥ ባዜን ተአምሩን ካዩ በኋላ ብስራት መልካም ዜናን ይዘው ወደ አክሱም ተመለሱ። የክርስቶስን ልደት በአፍሪካ በሙሉ ያወጀ የመጀመሪያው ንጉሥ ሆነ። በኋላ በኢትዮጵያ እና በአፍሪካ ክርስትና ውስጥ በጥልቀት የሚያብብ የእምነት ዘር ተክለዋል። ስለዚህ አክሱም የጥንታዊ ስልጣኔ መካከል ብቻ ሳይሆን የክርስቶስ ተልእኮ መባቻ ምስክር ሆኖ ይቆማል እና ንጉሥ ባዜን በምድር ላይ ሰማይን የገነነና መልእክቱን ወደ ሕዝቡ ያመጣ ትሑት ንጉሥ ሆኖ ይታወሳል።